እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የማማቲው ተከታታዮች እንደምናችሁ። ላይቭ ገብቼ ነበረ። በዚህ በካሜራ ዙሪያ ምን መሰላችሁ፣ አንዳንድ ሰው ይሄ ይሉኛል ብሎ ይሉንታ ያጠቃዋል። ዛሬ ሰው የለም። ዛሬ በጣም ከባድ ጊዜ ነው ያለ ነው። አንድ ሰው የሩቅም ሆነ የቅርብ ጠላት የሚሆንበት ከሆነ ውዶቼ ራሳችሁን ጠብቁ። ከራስ በላይ ምንድነው ንፋስ የሚባል ነገር አለ አይደለም? ስለዚህ ማማ በዚህ ቪዲዮ የመጣሁት ለእናንተ ትንሽ የሆነ መልእክት ላስተላልፍ ነው ውዶቼ። ላይክ ሰብስክራይብ እያደረጋችሁ ማማን ቲዩብ አሳድጓት። ይችን 5 ደቂቃ ቪዲዮ ምሰራው ለምንድን ነው? በጣም የምትዘናጉ ሰዎች አላችሁ። እንዳትዘናጉ። ዛሬ ወዳጅ የለም፣ ጓደኛ የለም፣ ሰው የለም ዱንያ ላይ ማለት ነው። የለም ስላችሁ የለም ሳይሆን አለ፣ ግን ማን ምን እንደሚያስብባችሁ አታውቁም። ማን ምን እንደሚያስብባችሁ ስለማታውቁ ውዶቼ፣ እኔ እችን ቪዲዮ የሰራሁት በጣም ከባድ ነገር አለ። ዛሬ አብሮ በልቶ አብሮ ጠጥቶ እናንተን ደግሞ ለመጥፎ ነገር የሚያጫችሁ ብዙ ሰው ስላለ ሰካራምና እብድ ያሰበውን በጭንቅላቱ ያለውን ነው በዛ ሰው ላይ የሚያስበውን ነው ወጥቶ የሚለፈልፈውና እዚህ ጋር ማንንም ፈርቼ አይደለም። እኔ ግን ይሄንን እቃ ያላኩልኝ በጣም የሚፈሩልኝ በጣም የሚወዱኝ ሰዎች ናቸው። እቺን ካሜራ ቤታችሁ አድርጎ ለምን መሰላችሁ? ካሜራ እኔ አንድ ጊዜ በሆነ ሰዓት የሆነች ታዋቂ ዩቱበር ጋር ሄድኩና ቤቷ ደስ ይላል ማሻአላህ እንግዳ ትቀበላለች ምናምን። ያ ፉላና አልኳት አካሊት ካሜራ አለሽ ብዬ ስላት አይ ብዙ ባልና ሚስት ሆነው ጓደኛሞች ሆነው ምናምን ቤተሰብ ሆነው መጥተው ተነስተው እኔን የሚዘይሩኝ አሉ። ስለዚህ ቀልደኛ ስለሆነች እሷ በቀልድ ያሳለፈችው ግን አይደለም። ሰው ዛሬ እወደዋለሁ እንጂ ይወደኛል አትበሉ። ገብቷችኋል አይደል? እወደዋለሁ ያንን ሰው ያንን ሰው እወደዋለሁ እንጂ ሰው ይወደኛል ብላችሁ እንዳትሉ ውዶቼ። ማማ ላይ ምን ተከስቶ ነው ማማ ላይ ምን ደርሶ ነው ብላችሁ አትጨናነቁ። ሊደርስ ላይደርስ ይችላል። ለምን መሰላችሁ? የሰው ልጅ ታምኑታላችሁ። ሰውየውን እመነው እንጂ ውደደው እንጂ አትመነው ነው። ውደደው እንጂ አትመነው። ሰውን ውደዱ። የምታምኑት ማንን ነው? አላህ ሱብሓነሁ ወተዓላ ፈጣሪያችሁ ነው። ስለዚህ በጣም በሚያሳዝን ሁኔታ በአንድ እህታችን ላይ ከዚህም በፊትም ከባሏም ጭምር ሰው አምነው ባቀረቡበት ሰዎች ገብተው እናንተን ያጠናሉ። ማንነታችሁን ማን ይኑር እንዴት እንደሆናችሁ ወጥታችሁም ሶሻል ሚዲያ ላይ አንዳንድ ጊዜ እኛ ሶሻል ሚዲያ ላይ ወጥተን እናወራለን፣ እንናገራለን። የምንናገረው ያ ጭንቀታችን እንዲቀልልን ነው። ግን ያንን ደካማ ጎናችንን ተጠቅመው ደካማ ጎናችንን እንትን አድርገው መያዣ አድርገው እናንተን መጥፎ ነገር ላይ ለመጣል ይሞክራሉ። ባለፈው በይሩት ላይ 17 ነው 18 ዓመት ጓደኛዋ ናት እንደ በሬ ቅልጥም ቀጥቅጣ እንደዚህ ከትክታ በፌስታል ጨምራ። ይህን ያህል ነው ጨካኞች። እንደዛ አይነት ሰዎች ኢትዮጵያ ውስጥ አሉ ውዶቼ። ዛሬ በየቤቱ ብዙ ቤት ካሜራ አለ። ለእኔ አዲስ አይደለም ብርቄም አይደለም። ግን ካሜራ የሚደረገው ለቅንጦት ወይም አንድ ሰው ሀብታም ነው ድሃ ነው ተብሎ አይደለም። ነፍሳችሁን፣ ልጆቻችሁን፣ ራሳችሁን ከመጥፎ ነገር ጠብቁ። ለመሰላችሁ እኔ ማማ እናታችሁ ወይም የስደት እህታችሁ ብዙ ነገር አይቻለሁ። እኔ ከዚህም በፊት አረቦችን ማለት ነው በጣም እንትንላቸው ነበረ። ለምን ይሄን ያደርጋሉ? እኛ ሀበሾች ስለሆንን እኛ የውጭ ዜጋ ስለሆንን ነው አረቦች እኛ ላይ ካሜራ እየደቀኑ እንደዚህ ካሜራ ግዴታ ነው። አረቦች ጀግኖች ናቸው። እውነታቸውን ነው። እኛ ከአፍሪካ ነው የምንሄደው። ከአፍሪካ የምንሄድ ሰዎች ከፊሊፒን፣ ከኢንዶኔሽያ፣ ከቻድ፣ ከሱዳን፣ ከሶማል ከተለያየ ዓለም አገራቸው እንገባለን። ምን እንሁን ምን አናውቅም። አምነው ወደው ፈቅደው ብራቸውን እየከፈሉ ቤታቸው ያሰሩናል። ቤታቸው የሚሰሩን ለምንድን ነው? አጋዥ ስላስፈለጋቸው ነው። ቤተሰብ አጋዥ ይፈልጋል። ልጆች አጋዥ ይፈልጋሉ።
አንድ እናት ብቻ ቤትን አጽድታ ምግብ ሰርታ ልጆች ማኔጅ አድርጋ ስራዋን ሰርታ አትችልም። ምንም በሉ ምንም ትክክል ናቸው፣ ይችላሉ። እነሱ ባለማወቅ በድድብና የምንፈርድባቸው ነገር ዛሬ እዚህ ሀገራችን ላይ እየሆነ ነው። በሰው ሀገር ኢትዮጵያውያኖች እየተራረዱ ነው። እኔ ላይ የደረሰ ነገር አለ፣ ጓደኛዬም ላይ የደረሰ ነገር አለ። ስለዚህ በጣም በጣም ጥንቃቄ አድርጉ። አንዳንድ ቦታ አሁን ትልልቅ ሱፐር ማርኬቶች እናቶች ደግሞ እንደዚህ የእናት ልብሶችን ከፍተው የሚሰሩበት ትልልቅ ፎቆች ምናምን ያሉበት ቦታ ሌባ ስለሚበዛ በካሜራ እይታ ስር ኖት ይላል። ካሜራ የቅንጦት አይደለም። እናንተ እኔ ደጋግሜ ልንገራችሁ፣ ካሜራ የቅንጦት ወይም የሰውን ነውር መከታተያ ብቻ አይደለም፣ ነፍሳችሁን መጠበቂያ ነው። መጀመሪያ ራሳችሁ ነፍሳችሁን ጠብቁ። ነፍሳችሁን ካልጠበቃችሁ ማን ሊጠብቃችሁ ነው? ማንም አይጠብቃችሁ። እኔ ደግሞ ብዙም ወዳጅ አለኝ፣ ብዙም ደግሞ በብዛት ጠላት አለኝ። ምንም አድርጌ አይደለም አልሰበር ስላልኩኝ ማለት ነው። እኔ አልሰበርም ማለት እኔን ሰብሮ ሊጥሉ የሩቅ አይደሉም፣ የሚያውቁኝ የቅርብ ናቸውና ማን እንደሆኑ ራሳቸውን ያውቃሉ። እዚህ ቪዲዮ ላይ ይህንን ቪዲዮ ስሰራ ከኔ ጋር የምትግባቡ ሰዎች፣ ከኔ ጋር የምትሉ ሰዎች ውስጣችሁ ሸክ አይግባ። በጣም ሚስኪን የሆነች እህታችን ሰው እያመነች ተጎታለች። ቀን በልተው ጠጥተው ከቤቷ ሄደው ማታ ደግሰውላት የመጡት ከባድ ነገር አለ። እሷ ደግሞ ሶሻል ሚዲያ ላይ አልወጣም አልለጥፍም። አንቺ ግን ሶሻል ሚዲያ ስለምትጠቀሚ እቃውንም መጠቀም አለብሽ። ቤትሽ መሆን አለበት። ለነፍስሽም ተጠንቀቂ። እንደዚህ እንደኛ ደግሞ ይዋህ የሆኑ እህቶች፣ ምስኪን የሆኑ እህቶች ዛሬ እኮ ለአንድ ጀዋል ለዚች ለአንድ ስልክ ማለት ነው ለዚች ለአንድ ስልክ ለእጅ ስልክ ህይወት እየጠፋ ነው ውዶች። የሰው ልጅ ህይወት ውድ ነው። ሰው ደግሞ በዓለማችን ላይ ትልቁ አውሬ ማለት አንበሳ፣ ነብር ወይም ጅብ አይደለም፣ የሰው ልጅ ነው። የሚያውቃችሁ ውስጣችሁን የሚያውቅ ነው የሚገላችሁ። መግደል ብቻ ሳይሆን ድንጋጤው ለትንሽ ነገር የሚሰሩት ስራ የሚናገሩት ንግግር ከምንም ጋር ከዘር ከፖለቲካ ከሃይማኖት ከምንም ነገር የማትገናኙትን እንደምንም ብለው ወስቶ አጠጋግተው እናንተን ያልሆነ ነገር ውስጥ ሊከቷችሁ የሚፈልጉ ሰዎች ስላሉ ጥንቃቄ አድርጉ። ውጭ ሀገር ያላችሁ ልጆች በአረቦች አትፍረዱባቸው፣ ትክክል ናቸው። ምን እንሁን? ሸይጣን እንሁን? ሰው እንሁን? ምን እንሁን? ኖርማል ሰው እንሁን? እብድ እንሁን? ሳያውቁ አይደል እንዴ አስገብተው ቤታቸው አስገብተው የሚያሰሩን የሚያበሉን የሚያጠጡን። እዚህ ጋር የፈለገ ነገር ማለት ትችላላችሁ። ውጭ ሀገር ግን ሆናችሁ ኖራችሁ የመጣችሁ ልጆች ትረዱኛላችሁ። እዚህ ጋር አሁን ቪዲዮ እየሰራሁኝ ነበረ። እኔ ቪዲዮ ማለት ላይቭ ገብቼ ነበረ፣ አቋርጦ አውጥቶኛል። ምንድነው ኔትወርክ ነው መሰለኝ። ኔትወርክም ሆነ ምንም ሆነ እዚህ ጋር እኔ ምነግራችሁ ነገር ምንድነው፣ ይሉንታ አያያዛችሁ ነፍሳችሁ ላይ ይሉንታ። እኔ እንደው ቢቻል ኖሮ ማለት ነው ቦርሳዬ ላይ ውጪ ራሱ ከተባሴ ቦርሳዬ ላይ ለጥፌው ዞር ነበረ። አልሙሂም የምትለጠፍም አለች። ጥንቃቄ አድርጉ። ሰው ላይ መጥፎ ነገር አታስቡ። ሰው ላይ መጥፎ ማሰብ ጥሩ አይደለም። ሌቦች በጣም ድሮ ሌባ ተቸግሮ ነው የሚበላ አጥቶ ነው። ልብሱ ቆሽሾ ልብሱ የተቦጫጨቀ ነው አይደል? ዛሬ አይደለም። ጓደኛሽ ነፍስሽን ትነጥቅሻለች። የሚጠሉሽ ሰዎች የቅርብም ሆነ የሩቅ ሰዎች ነፍስሽን ይነጥቁሻል። ስለዚህ ራሳችሁን ጠብቁ። ቤታችሁ ስታስገቡ ቤታችሁ ሰው ሲገባ ማን ነው በሉ፣ ምን አይነት ሰው ነው በሉ። በቃ ተጠራጠሩ። ሰው ሲወዳችሁም ሲጠላችሁም ለምን ወደደኝ ወይም ይሄ ሰው ለምን ጠላኝ። የሚጠላችሁ ያስበው ስላልተስተካከለለት እሱ እናንተን የሚፈልጋችሁ ነገር ላይ ታርጌቱ ስላልመታለት አላማው እንደዚህ ይዞት የመጣው መጥፎ ነገሩ እዛ ላይ ስላላረፈለት እናንተን በደንብ አድርጎ ይጠላችኋል ከጅምር እስከ መጨረሻ ድረስ። የሚወዳችሁ ደግሞ ለአላህ ብሎ የሚወዷችሁ ሰዎች አሉ። ለአላህ ብሎ የሚቀርቧችሁ፣ የሚረዷችሁ፣ የሚቆሙላችሁ ሰዎች አሉ። የሚወዳችሁ ደግሞ መስሎ ማለት ነው ወዳጄ ነው እያላችሁ የሚያርዳችሁ ሰው አለ። ከማማ እችን መልእክት የ10 ደቂቃ ወይም የ12 የ15 ደቂቃ ቪዲዮ
እቺን መልእክት በደንብ አርጋችሁ ስሙ። የመዳም ቅመሞች ይሄንን ቪዲዮ ሼር፣ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አዳርሱት። እኔ የደረሰብኝ ነገር አለ፣ ጓደኛዬም የደረሰባት ነገር አለ። በጣም ያስጠላል። የሰው ልጅነት በጣም ይደብራል። ሰው አውሬ ሆኗል። ሰው አውሬ ሆኗል። ስለዚህ እንደው ኬትም ብላችሁ ኬትም ነፍሳችሁ በ10,000 በ8,000 በምናምን አትተካምና ይቺን ካሜራ ቤታችሁ ደቅኗት። ሰዎች ዛሬ እናንተን አጥፍተው እናንተን አርደው እናንተን በፈለገ ችግር ላይ ጥለው እነሱ መራመድ ነው የሚችሉት የሚፈልጉት። ስለዚህ ማማ እንዲናት ብለህ ቅድም ላይቭ ገብቼ የተለያየ ነገር እየጻፈ እያለ ተቋረጠ። ዛሬ ደግሞ ቀኑ እሁድ ነው። አሁን እሁድ ምሽት ስለሆነ እሁድና ጁማ ምናምን የሆነ በቃ ሰው ቤት ምናምን የሚውል ቀን ኔትወርክ ትንሽ እንትን ይላል። እባካችሁ ነፍሳችሁን ጠብቁ። ነፍሳችሁን ራሳችሁ ካልጠበቃችሁ አንዴ ከሄዳችሁ መመለስ የለም። አከሌ ያዝንልኛል። ከልጅ በላይ ምንም ነገር የለም። ከልጅ በላይ ምንም ነገር የለም። ልጅ እናትን ከጠላት ጋር ተባብሮ ከጠላት ጋር ከገፊዎች ጋር ገፍቶ ከሄደ በኋላ አለቀ። እዚህ ላይ በቃ ሁሉ ነገር ያከትማል። ሁሉ ነገር ያከትማል። እኔ ልጆቼ ከሚጠሉኝ ቤተሰቦች፣ ከሚገፉኝ ቤተሰቦች፣ ከጣውንቴ፣ ከሁሉም ማንኛውም ሰው ይወደኛል አትበሉ። የሚወዳችሁ አንድ አላህ ነው። ሄደው ከነሱ ጋር ከተቀላቀሉ በኋላ ውስጤ ሰላም የለም። አዎ እነሱ ደግሞ እንደዚህ ይሄን ነገር ስላደረጉ ወጥቼ ስለተናገርኩኝ ይቺን መጠቀሚያ አድርገው እኔን ያልሆነ ኮማ ውስጥ ማስገባት የሚፈልጉ ሰዎች ስላሉ ይሄ በራሴ በግል ነው። ግን እናንተ እያንዳንዱ ሰው ወዳጅ አለው፣ ጠላት አለው። ትለፈልፋለች ኤጭ ብለሽ ምታጣጢ ሁላ ነፍስሽ ላይ ሲደርስ፣ ራስሽ ላይ ሲደርስ፣ ቤተሰብሽ ላይ ሲደርስ፣ ወዳጅሽ ላይ ሲደርስ፣ እህትሽ ወንድምሽ ላይ ሲደርስ ክንደሚ። ከጸጸት በፊት ቅደሙ። ራሳችሁን ጠብቁ። የትም ቦታ ሆናችሁ የሚቀናቀን ቤተሰብ፣ የሚጠላችሁ ቤተሰብ፣ የሩቅም ሆነ የቅርብም ሰው ያንን ሰው እናንተ የምትቀርቡትን ሰው መሳሪያ አድርጎ ነው ዛሬ ሰው ሊያጠቃችሁ የሚፈልገው። ታውቃላችሁ፣ አንድ ጊዜ ሻሸመኔ ላይ እርጉዝ ሶስት ልጆቿን እርጉዝ 3 ነፍስ ከራሷ ጋር 4 ከውሻ ጋር 5 ነፍስ እንድታጠፋ ትንሽዬ ልጅ ተቀጥራ ከዳውሮ ከወላይታ ሄዳ 18 ዓመት ያልሞላት ልጅ ድራሽ አባቷን እንድታጠፋት ማን ነው የቀጠራት? የገዛ ወንድሞቿ ናቸው የቀጠሯት። የሟች መብራት ኃይል ነው የምትሰራው። አባቷን ታስታመም ነበረ። በጥሩ ነገር ትበልጣቸዋለች። አባት የሆነ ቦታ ይናዘዙላታል። ከተናዘዙላት በኋላ ወደ አኬራ ሄዱ። ከዛም በኋላ ያ መሬት የራሷ አላረገችውም። ዝም ብላ እያለ ከ3 ወር በፊት ደብል የሆነ ሂሳብ ተሰጥቷት ያቺ ልጅ ቤቷ ገባች። ቤቷ ከገባች በኋላ ከሷም ሂሳብ ትቀበላለች። ከዛም በኋላ ልጅ ናት አይደል? ምንም ነገር ስለማታውቅ አታለሏት። ሰውየው የሆነ ስብሰባ አለ ተብሎ የመንግስት ሰራተኛ ነው። ወደ አዲስ አበባ ሲመጣ መጀመሪያ የገደለችው ማንን ነው? ውሻውን ነው። ከዛም በኋላ ልጆቹን ነው። ከዛ ሴትዮዋ ነፍሰ ጡር የ9 ወር ነፍሰ ጡር ናት። እልም አርጋ ቤተሰብን ጨርሳ ትገባለች። ጌጦቿን ወርቆቿን ይዛ ወደ ሀገሯ ትገባለች። አሯሩጦ ፖሊስ የህግ አካላቶች አሯሩጦ ሲይዟት ልጅቷ እንዲህ ተብዬ ነው ሁሉ ነገር ገለጠች። አንድ ሰውዬ ተይዟል፣ አንድ ወንድሟ ተይዟል። እዚህ ጋር እኔ የአባት ልጅ ስላለኝ አይደለም። የአባትም ልጅ ሆነ ወዳጅም ሆነ ጠላትም ሆነ ያሌላችሁ ስላሌላችሁ የአባቷ 2 ወንድሞቿ ናቸው ያችን ምስኪን እናት እንደዛ አድርገው አስጨፍጭፈው የገደሏት። ብዙ ታሪክ አውቃለሁኝ። እኔ ብዘረዝረው እንትን አይልምና አሁን እናንተ ነፍሳችሁን ጠብቁ። ማን ወዳጅ ማን ጠላት እንደሆነ ይችን ካሜራ እኔ ተገዝቶ ተሰጥቶኛል፣ ቤት ያድርጌያለሁ። እኔ ለነገሩ ብዙም እየመጣ የሚያስቸግረኝ ሰው የለም፣ ማንም የለም። ግን ሆነም ቀረም ማንም ሰው ራሱን መጠበቅ አለበት። ነፍሳችሁን ራሳችሁ ጠብቁ። በቃ ምንም ይዋህነት ሰው ማመን ምን ማለት አስፈላጊ አይደለም።
እቺ የ15 ደቂቃ ቪዲዮ ለእናንተ ለውድ ኢትዮጵያውያኖች ሰው ለምታምኑ ይዋህ እናቶች ነው። አፍሽን ክፈቺ፣ እንደፈለጋችሁ አፋችሁን ክፈቱ። አንቺ ጠርጣሪ ነሽ፣ አንቺ ተጠራጣሪ ነሽ እያለችኝ የምትኖር ያባልጃለች። ለኔ እህቴ ናት፣ አብረን ነው ያደግነው። ሁሌ ግን ምንድነው ስሜ ምንድነው? ተጠራጣሪ። ተጠራጣሪ እንዲሆን እኮ ያደረገኝ የነሱ ክፉ ስራ ነው። የነሱ ክፉ ስራ ለኔ ያላቸው ጥላቻ ነው ተጠራጣሪ እንደሆነ ያደረገኝ። ስለዚህ ሁልጊዜ እንዲህ ነው ከማለት ራሳችሁን ጠብቁ። አላህ ይጠብቃን። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ የማማን ዩቲዩብ ቻናል አሳድጉልኝ። አላህ ይጠብቃችሁ። በመላው ዓለም ያላችሁ አፍሪካ፣ ኤዥያ፣ አውሮፓ እባካችሁን ቤተሰቦቻችሁን ራሳችሁን ጠብቁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።